ሰላም ውድ የዘ ሰክሬት ኤግዛም ቤዝ ቱቶሪያል ተማሪዎች እንዴት ናችሁ? ቸሬ ነኝ። ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 8 ይዤላችሁ መጥቻለሁ። ከፓርት 1 እስከ 7 ያለውን እንድወዳችሁ ተሳውቃችሁኛል። ዛሬም የሚያስገርም ክላስ እንደሚኖረን ምንም ጥርጣሬ የለኝም። እንደምታውቁት ፓርቶቹ ትንሽ እየሰፉ ነው። 100 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች ከዚህ ዩኒት ዳይናሚክስ ላይ የወጡ ሲሆን እነዚህን ጥያቄዎች ስለምንሰራቸው በደንብ እንድትከታተሉ ምንም ጥያቄ ሚስ ማድረግ የለባችሁም ማለት ነው። የዛሬው ሌሰናችን የሚሆነው ኮንዘርቬሽን ኦፍ መካኒካል ኢነርጂ የሚል ነው። ይህንን ሴክሽን አጥንታችሁ ስትጨርሱ ከእናንተ የሚጠበቅ ነገር አለ። እሱም የመጀመሪያው ዲፋይን መካኒካል ኢነርጂ፣ መካኒካል ኢነርጂን ዲፋይን ማድረግ ከእናንተ ይጠበቃል። በሁለተኛ ደረጃ ስቴት ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂ፣ ኮንዘርቬሽን ኦፍ መካኒካል ኢነርጂ ምንድነው የሚለውን ስቴት ማድረግ ከእናንተ ይጠበቃል። በሶስተኛ ደረጃ አፕላይ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂ ቱ ሶልቭ ፕሮብሌምስ ይለናል። ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂን አፕላይ በማድረግ ሶልቭ የምናደርጋቸውን ፕሮብሌሞች ሶልቭ ማድረግ ከእናንተ ይጠበቃል ማለት ነው። ሜክ ሹር አጥንታችሁ ስትጨርሱ እነዚህን ነገር በደንብ መረዳታችሁን ማለት ነው። ታታ እንግዲህ ወደ ዛሬው ክላሳችን ከመግባታችን በፊት ከዚህ በፊት ከተማራችሁት ላይ ኪውዝ ይዤላችሁ መጥቻለሁ። ቪዲዮን ፖዝ አድርጉና ይሄንን ኪውዝ ሞክሩት። እኔ ከምሰራላችሁ ጋር ታመሳስሉታላችሁ። ከዛ ወደ ዛሬው ክላስ እንገባለን ማለት ነው። ምንድነው የሚለው a 1 kilogram roller coaster is acted on by a 4 Newton force over a displacement of 2 meter in the direction of force and then set free. The roller is moving on a smooth and horizontal surface towards a free end of spring constant K, while the other end is fixed on the wall. If the spring is compressed by 20 cm to bring the roller coaster to rest, then what is the value of the spring constant? የሚላል አሁን አንድ ማወቅ ያለባችሁ ነገር ምንድነው? ሮለር ኮስተር አለ እዚህ ጋር ፍሪክሽን ለሰርፌስ ነው ብላችሁ ማሰብ ትችላላችሁ። ምክንያቱም ምንም የተሰጠን ነገር የለም ከፍሪክሽን ጋር የሚያያዝ ነገር። ስለዚህ ይሄንን ሮለር ኮስተር በምን ያክል ነው የገፋ ነው? በ4 ኒውተን ነው። 1 ኪሎ ግራም የሚመዝን ነው። ለምን ያክል ነው የተገፋው? ለ2 ሜትር ያክል ማለት ነው። ከዚህ እስከዚህ 2 ሜትር ነው ብለን እንስብ። 2 ሜትር ነው። ልክ እዚህ ጋር ሲደርስ ለቀቅ ነው። እዚህ ጋር ሲደርስ ማለት ለቀቅ ነው። ነገር ግን እዚህ ጋር ደግሞ አንድ ግድግዳ፣ እዚህ ጋር ደግሞ ፊክስድ የሆነ ወል አለ። እዚህ ጋር ደግሞ ምን አለ? ስፕሪንግ አለ ማለት ስፕሪንግ አለ። ስፕሪንጉ እንደዚህ ነበረ ኢኒሻል ብለን እንስብ። ከዛ እዚህ ጋር ደርሶ ስለቀው መጣና ይሄን ነገር ገፋው። ስፕሪንጉን ኮምፕረስ አደረገው። ምን ያክል? 20 ሴንቲሜትር ያክል እዚህ ጋር መጣን እንበል። ስፕሪንጉ ይሄኛው ኮምፕረስድ ሆኖ ይሄው እዚህ ጋር መጣን እንበል። ይሄው ኮምፕረስ አደረገው። ይሄኛው ሮለር ኮስተራችን ነው። ምን ያክል ነው ኮምፕረስ ያደረገው? እንደምታዩት ከበፊት ከነበረው 20 ሴንቲሜትር ነው። ያ ማለት 0.2 ሜትር ነው ኮምፕረስ ያደረገው ማለት። ስለዚህ እዚህ ጋር ምን አለ? አሁን ፖቴንሻል ኤነርጂ ስቶርድ ሆኗል ማለት። ኦኬ አሁን ልክ እዚህ ጋር ሲደርስ ምንድን የምናገኘው? ኬኔቲክ ኢነርጂ ነው። ልክ እዚህ ጋር ሲደርስ፣ ምክንያቱም በሆነ ፎርስ ብሎክ እየተገፋ ነው፣ እንቅስቃሴ ላይ ያለው እዚህ ጋር ስንደርስ ነው የለቀቅነው። ስለዚህ እዚህ ጋር ሲደርስ የሚኖረው ኬኔቲክ ኢነርጂ ከምን ጋር እኩል የሚሆን ይመስላችኋል? ኬኔቲክ ኢነርጂ ኢኩዋል ቱ ወርክ ደን ጋር። ወርክ ደኑ ማለት ደግሞ ምንድነው? ፎርስ ታይምስ ዲስታንስ ታይምስ ኮስ ቴታ ነው። አሁን ይሄ ብሎክ ወደዚህ ነው እየሄደ ያለ፣ ዲስፕሌስመንቱም ወደዚህ ነው። እንደምታዩት በዲስፕሌስመንት እና በፎርሱ መካከል 0 ዲግሪ ነው። ስለዚህ ኮስ 0 ማለት 1 ነው። ስለዚህ 1 ትሆናለች ማለት ኤፍ ታይምስ ኤስ ይሆናል። ይሄ ከምኑ ጋር እኩል ነው? ከኪኔቲክ ኢነርጂ ጋር ማለት ነው። እዩ ይሄን ብሎክ ገፋውና መጣት ወደዚህ እያስተላለፍኩት ያለሁት ኢነርጂ አለ። ምን አይነት ኢነርጂ ነው እያስተላለፍኩት ያለሁት? ኪኔቲክ ኢነርጂ ነው ማለት ነው። ኪኔቲክ ኢነርጂ ነው። ስለዚህ ፎርሱ ምን ያክል ነው? 4 ኒውተን፣ ዲስፕሌስመንቱ 2 ሜትር። ስለዚህ ስንት ይሆናል ማለት ነው? 8 ጁል እናገኛለን ማለት ነው። አሁን እዚህ ጋር እንግዲህ ይሄ ሮለር ኮስተር 8 ጁል ኢነርጂ አለው ማለት መጣ። ፍሪክሽንለስ ነው ይሄ ነገር መጣና ይሄን ነገር ኮምፕረስ አደረገው። ስለዚህ እዚህ ጋር የነበረው ኪኔቲክ ኢነርጂ እዚህ ጋር መጥቶ ሮለር ኮስተር ኮምፕረስ አድርጎ ሲቆም እዚህ ጋር ስቶርድ የሆነው ፖቴንሻል ኤነርጂ ጋር ዘሴም ነው የሚሆነው ማለት ነው። ምክንያቱም ይሄኛው ነው ሙሉ በሙሉ ወደዚህኛው የሚተላለፈው። እዚህ ጋር ኪኔቲክ ኢነርጂ የለውም፣ ቆሞ ነው ያለው። ስለዚህ እዚህ ጋር ያለው ኪኔቲክ ኢነርጂ ከምን ጋር እኩል ነው ማለት ነው? ኢላስቲክ ፖቴንሻል ኤነርጂ ጋር እኩል ነው። ያ ማለት 1/2 kx ስኩዌር ጋር ማለት በቃ ይሄን ነገር ካወቃችሁ፣ ስለዚህ አሁን ኪኔቲክ ኢነርጂው 8 ነው። ዩኒቱን እንተው፣ ምክንያቱም እናውቀዋለን የk ችኛቷ ኒውተን ፐር ሜትር ስለሆነ ማለት ነው። 8 ኢኳል ቱ 1/2 ታይምስ k ታይምስ x ማለት ደግሞ 0.2 ነው። 0.2 ስኩዌር ይሆናል ማለት ነው። ከዛም በኋላስ 8 equal to 1/2 k into ይሄ ማለት 0.04 ይሆናል ማለት ነው።
ከዛ እስከፈለጋችሁ ቦት ሳይድ በቱ ብታባዙት ይሄ ነገር ስንት ነው? እዚህ ጋር 16 ይሆንላችኋል። እኩል ይሆናል 0.04 ታይምስ ኬ ኦቨር 0.04 ኦቨር 0.04 ስታደርጉ ይሄ ይጣፋላችሁ። ከዛስ ኬ ኢኳል ቱ 16 ለዚህ ማለት ይሄን ወደ ቁጥር መቀየር ከፈለጋችሁ የላይኛውን በመቶ የታችኛውንም በመቶ ታባዙታላችሁ አይደል? ከዛ ምን ይሆናል 1600 ሲካፈል 4 ይሆናል። ከዛ ስንት ታገኛላችሁ ማለት 16 ለ4 4 ይሆናል። ስለዚህ 400 ከዛስ ኒውተን ፐር ሜትር ታደርጋላችሁ ማለት ነው። ይሄ ደግሞ ያለው ሲ ላይ ነው። ሲ ትክክለኛ መልስ ይሆናል ማለት ነው። ይሄኛው ደግሞ ሁለተኛው ኪዩዝ ነው። የማትሪክ ጥያቄዎች ናቸው። እሺ ከባለፈው ክላስ ጋር አገናኝታችሁ እንድትሰሩ ነው የምጠይቃችሁ። ቪዲዮን ፖዝ አድርጉና ይሄን ሞክራችሁ ከዛ እኔ ከምሰራላችሁ ጋር ደግሞ ታመሳስሉታላችሁ ማለት ነው። ምንድነው የሚለን a block of mass 10 kg is pulled up a rough inclined plane with a force 100 Newton parallel to the inclined plane. The inclined plane makes an angle of 37 degree with the horizontal. At the instant when the force is applied, the block has a speed of 1.5 meter per second. If the coefficient of kinetic friction is 0.4 and the block is pulled up 5 meter, what is the change in kinetic energy of the block ነው የሚለን። አሁን ይሄንን አስተምራችኋለሁ። ከዚህ ጋር ተመሳሳይ ጥያቄም ሰርተናል። እናንተ ደግሞ ቪዲዮን ፖዝ አድርጉና ከሰራችሁ በኋላ እኔ ከምሰራላችሁ ጋር ታመሳስሉታላችሁ ማለት ነው። ይኸውላችሁ ብሎኩ እዚህ ጋር ነው ያለው ብለን እንስብ። ይሄን ብሎክ በምን ያክል ፎርስ ነው የገፋ ነው 100 ኒውተን። ልክ የ100 ኒውተን አፕላይ ስናደርግበት ኢኒሻል ስፒድ አለው። ኢኒሻል ስፒዱ ደግሞ ምን ያክል ነው 1.5 ሜትር ፐር ሰከንድ። ሶ ይሄ ብሎክ ወደዚህ መጣ፣ እዚህ አካባቢ መጣ እንበል። እዚህ አካባቢ መጣ፣ አልቆመም፣ እዚህ ጋር ነው ያለው። በመካከል የሆነ ዲስታንስ አለው። ግን ብሎኩ ደግሞ ወደ ላይ በሚሄድበት ሰዓት ወደዚህ ምን አለን? ፍሪክሽን ፎርስ አለ። ምን አይነት ፍሪክሽን ፎርስ? ኪኔቲክ ፍሪክሽን ፎርስ አለን ማለት ነው። ዲስታንሱ ምን ያክል ነው? ከዚህ እስከዚህ ያለው ተሰጥቶናል። ዲስታንሱ ስንት ተብለናል? 5 ሜትር ያክል ነው። አንግሉ ደግሞ 37 ዲግሪ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር እናንተ ማወቅ ያለባችሁ ነገር ምንድነው? ወርክ ደን ማለት ከቼንጂን ኪኔቲክ ኤነርጂ ጋር ዘሴም አይደለ? ወርክ ደን ኢኳል ቱ ቼንጂን ኪኔቲክ ኤነርጂ ብለን አይተናል። ስለዚህ እዚህ ጋር እናንተ እንዴት አድርጋችሁ ነው የምትሰሩት? እዩ በ100 ኒውተን ይሄ ነገር ተገፋ ወደ ላይ አይደለም። በሚገፋበት ሰዓት በፍሪክሽን አማካኝነት ሉዝ የሚደረግ ኤነርጂ አለ። እንደገና ደግሞ እዚህ ጋር ብሎኩ የሚይዘው ኤነርጂ አለ። ከፈለጋችሁ በምን መስራት ትችላላችሁ? አንደኛ ወርክ ደን ኢኳል ቱ ቼንጂንግ ኪኔቲክ ኤነርጂ ነው። ይሄ ማለት ደግሞ ወርክ ደን ኢኳል ቱ ኤፍ ኔት ታይምስ ዲስታንስ ማድረግ ትችላላችሁ። ኔት ፎርሱ ማለት ምን ማለት ነው? ኤፍ ኔት ኢኳል ቱ ኔት ፎርስ ማለት አሁን ወደ ላይ እየሄደ ነው። ወደዚህ በኩል ፖዚቲቭ ላድርግ፣ ወደ ላይ እየሄደ ስለሆነ ወደ ላይ ምን አለኝ 100 ኒውተን። ወደ ታች ደግሞ ፎርስ ኦፍ ኪኔቲክ ፍሪክሽን አለ ማይነስ ሌላ የዚህ ብሎክ እኮ ምን አለን ሌላ ኤምጂ ሳይን ቴታ አለን። ለምን ማይነስ ኤምጂ ሳይን ቴታ አለ። ከዛ በኋላ ኤፍ ኔቱን ካልኩሌት ካደረጋችሁ በኋላ በዲስታንስ አባስታችሁ ወርክ ደኑን ቁጭ ማድረግ ትችላላችሁ። ያ ማለት እስኪ 100 ማይነስ ፎርስ ኦፍ ኪኔቲክ ፍሪክሽን ማለት ኮኤፊሺየንት ኦፍ ኪኔቲክ ፍሪክሽን ታይምስ ኤምጂ ኮስ ቴታ ነው። ምክንያቱም ኪኔቲክ ፍሪክሽን ፎርስ ማለት ኮኤፊሺየንት ኦፍ ኪኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው። በዚህ ጊዜ ኢንክላይንድ ፕሌን ላይ ከሆነ ኖርማል ፎርስ ደግሞ ከምንድነው ኤምጂ ኮስ ቴታ ጋር ዘሴም ነው ብለናል። ማይነስ ኤምጂ ሳይን ቴታ ይሆናል። ያ ማለት 100 ሲቀነስ ኮኤፊሺየንት ኦፍ ኪኔቲክ ፍሪክሽን ስንት የሰጠን 0.4 ታይምስ 10 ታይምስ 10 ታይምስ ኮስ 37 ማለት 0.8 ነው። ማይነስ 10 ታይምስ 10 ታይምስ ሳይን 37 ደግሞ ማለት ምን ማለት ነው? ሳይን 37 0.6 ነው። ከዛ ምን ይሆናል? 100 ማይነስ 32 ማይነስ 60 ስንት ይሆናል ማለት ነው? እዚህ ጋር ይሄንን ስታቀናንሱ የምታገኙት 8 ኒውተን ነው ማለት ነው። ኦኬ አሁን እዚህ ጋር እንግዲህ 8 ኒውተን ታይምስ ዲስታንሱ ምን ያክል ነው ሄደ ተብሏል? 5 ሜትር። ያ ማለት 40 ጁል እናገኛለን ማለት ነው። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ደግሞ ከፈለጋችሁ እንደምታደርጉት ኔትወርክ ደን እና የምትፈልጉት ኔትወርክ ደን እቺ ደብሊው እያልኩ ያለሁት ወርክ ደን ነች። ኔትወርክ ደን ማለት ነች። ኦኬ ያ ማለት ምን ማለት ነው? ወርክ ደን ባይ አፕላይድ ፎርስ ፕላስ ወርክ ደን ባይ ግራቪቲ ፕላስ ወርክ ደን ባይ ፍሪክሽን ማድረግ ነው ማለት ነው። ለየብቻ መስራት ትችላላችሁ። ወርክ ደን ባይ አፕላይድ ፎርስ ማለት አፕላይድ ፎርስ ታይምስ ዲስታንስ ታይምስ ኮስ ቴታ ማለት ነው። አሁን አፕላይድ ፎርስ ወደ ላይ ነው፣ የኦብጀክቱ ዲስፕሌስመንቱ ወደ ላይ ነው፣ 0 ዲግሪ ነው። ኮስ 0 ማለት 1 ነው አይደለም? ስለዚህ ኤፍ ታይምስ ኤስ 500 ጁል ታገኛላችሁ። ወርክ ደን ባይ ግራቪቲ ማለት እሳ ፎርስ ኦፍ ግራቪቲ ታይምስ ዲስታንስ ታይምስ ኮስ ቴታ ነው። አሁን ደግሞ ፎርስ ኦፍ ግራቪቲ ተቃራኒ ነው፣ ኦብጀክቱ ከሚሄድበት አቅጣጫ ያለው አይደለም፣ 180 ዲግሪ ነው፣ ማይነስ ይሆናል ማለት ነው። ያ ማለት ማይነስ ፎርስ ኦፍ ግራቪቲ
ታይምስ ዲስፕሌስመንት። ያ ማለት እኮ ማይነስ ፎርስ ኦፍ ግራቪቲ ማለት ማይነስ ኤምጂ ሳይን ቴታ ታይምስ ኤስ ይሆናል ማለት ዲስታንሱን ነው የምትገልጸው። ከዛስ ወርክ ደን ባይ ካይኔቲክ ፍሪክሽን ደግሞ ፎርስ ኦፍ ካይኔቲክ ፍሪክሽን ታይምስ ዲስታንስ ታይምስ ኮስ ቴታ ነው አይደለ? አንግሉ አሁንም ኦብጀክቱ የሚሄድበትና ፎርሱ ተቃራኒ ስለ 180 ዲግሪ ነው። ስለዚህ ማይነስ ትሆናለች ማለት ማይነስ ፎርስ ኦፍ ካይኔቲክ ፍሪክሽን ታይምስ ዲስፕሌስመንት ይሆናል። ፎርስ ኦፍ ካይኔቲክ ፍሪክሽን ማለት ደግሞ ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ታይምስ ኖርማል ፎርስ ታይምስ ዲስፕሌስመንት ይሆናል። ያ ማለት ምን ማለት ነው ስንል ማይነስ ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ኖርማል ፎርስ ማለት ኤምጂ ኮስ ቴታ ነው ታይምስ ኤስ። በቃ ያችሁ እዚህ ውስጥ ብትሰሩ መጀመሪያ ምን አደረግኛ ኔት ፎርሱን የፈለግነው አይደለ? አሁን እነዚህ ላይ ብቻ ካልኩሌት አድርጋችሁ ወይም እንዲሁ ራሱ አድርጋችሁ ዝም ብላችሁ ብትደምሩት ፋይናሉን ይሄው ይሄንን አድርጋችሁ ይሄንን ብታደርጉት ከዚህ ጋር ዘሴም ነው የሚመጣላችሁ ማለት ነው። ከዚህኛው ጋር ዘሴም ነው የሚመጣላችሁ። እንዴት ነው ዘሴም የሚመጣው ካላችሁኝ ኔት ወርክ ደን ማለት ምንድነው ብለናል? ወርክ ደን ባይ አፕላይድ ፎርስ ፕላስ ወርክ ደን ባይ ግራቪቲ ፕላስ ወርክ ደን ባይ ፍሪክሽን ፎርስ አይደለም። ወርክ ደን ባይ አፕላይድ ፎርስ ማለት ኤፍ ታይምስ ዲስታንስ ነው ፕላስ ነገር ግን እዚህ ጋር ኔጌቲቭ ስለሆነች እቺ ኔጌቲቭ ላድርጋት ፖዚቲቭ ታይምስ ኔጌቲቭ ስለሚሆን ማለት ነው ማይነስ ኤምጂ ሳይን ቴታ ታይምስ ኤስ። ከዛስ ወርክ ደን ባይ ፍሪክሽንም ማይነስ ነው እዚህ ጋር እንደምታዩት ማይነስ ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ኤምጂ ኮስ ቴታ ታይምስ ኤስ። አሁን ሁሉም ላይ ኤስ አለ። ኤስን ኮመን አወጣሁት። ኤስን ኮመን ሳወጣ ከዛስ ኤፍ ማይነስ ኤምጂ ሳይን ቴታ ማይነስ ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ኤምጂ ኮስ ቴታ ነው የሚሆነው። ይሄ ደግሞ ማለት እቺኛው ተማት ደግሞ ኔት ፎርስ ጋር ዘሴም ነች እዚህ ጋር የሰራነው ጋር ማለት ነው። አያችሁ በሁለቱም መንገድ መስራት ትችላላችሁ ማለት ነው። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። መግቢያ ላይ እንደነገርኳችሁ የዛሬው ሌሰናችን የሚሆነው ኮንዘርቬሽን ኦፍ መካኒካል ኢነርጂ የሚል ነው። መካኒካል ኢነርጂ የምንለው ምንድነው? በቀላሉ የኬኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ነው። የነዚህ ሁለቱን ድምር ነው መካኒካል ኢነርጂ የምንለው። መካኒካል ኢነርጂ ኮንዘርቭድ ነው ስንል ወይም ደግሞ ኮንዘርቬሽን ኦፍ መካኒካል ኢነርጂ ማለት ምን ማለት ነው ስንል ወደዚህኛው ዴፊኒሽን እንመጣለን። መካኒካል ኢነርጂ ኮንዘርቭድ ነው ስንል ምን ማለታችን ነው? ኢኒሻል ላይ ያለው መካኒካል ኢነርጂ ፋይናል ላይ ካለው መካኒካል ኢነርጂ ጋር እኩል ነው ማለት ነው። መካኒካል ኢነርጂው እኩል ነው ኢኒሻል ያለውና ፋይናል ያለው። ያ ማለት ምንም ሉዝ የሚሆን መካኒካል ኢነርጂ የለም ማለት ነው። በዚህ ጊዜ ነው ምን ምንለው መካኒካል ኢነርጂ ኮንዘርቭድ ነው ምንለው ማለት ነው። ኮንዘርቭድ ምንለው ይሄ እኮ ማለት መካኒካል ኢነርጂ ኢኒሻል ማለት ምን ማለት ነው? ኬኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኢነርጂ ኢኒሻል ኢኩል ቱ ፋይናል ላይ ያለው ኬኔቲክ ኢነርጂ ሲደመር ፋይናል ላይ ያለው ፖቴንሻል ኢነርጂ ማለት ነው። ይሄ ማለት ነው። ይሄ ደግሞ የሚሆነው መቼ ነው ስንል ይህንን መካኒካል ኢነርጂ ሪሙቭ የሚያደርግብን ዲሲፔቲቭ ፎርስ ከሌለ ላይክ ኤር ሬዚስታንስ ወይም ደግሞ ፍሪክሽን ከሌለ ነው ማለት። ያኔ መካኒካል ኢነርጂ ምን ይሆናል? ኮንስታንት ይሆናል። ፋይናል ላይ ያለው ኢኒሻል ካለው ጋር እኩል ይሆናል ማለት ነው። ያ ማለት ቼንጂን መካኒካል ኢነርጂ ምን ይሆናል? ዜሮ ይሆናል ማለት ነው። ኢኒሻል ያለና ፋይናል ያለው እኩል ሆነ ማለት ቼንጂ መካኒካል ኢነርጂ ዜሮ ይሆናል። ይሄና ይሄ እኩል ሆነ ማለት ኢኒሻል መካኒካል ኢነርጂ ማይነስ ፋይናል መካኒካል ኢነርጂ ብናደርግ ዜሮ ነው የሚመጣው። ወይም ደግሞ ፋይናል መካኒካል ኢነርጂ ማይነስ ኢኒሻል መካኒካል ኢነርጂ ብናደርግ ዜሮ ነው የሚመጣው ማለት ነው። ለዚህ አሪፍ ኤግዛምፕል ሰጣችኋለሁ። ሁለት ኤግዛምፕል ሰጣችኋለሁ። አንደኛው እንዲህ እናድርግ። የሆነ ኢንክላይንድ ፕሌን ላይ የሆነ ቦክስ አለ ብለን እናስብ። እዚህ ጋር ይሄ ነገር እንግዲህ ፍሪክሽንለስ ነው ፍሪክሽንለስ ነው ብለን የምናስበው ማስ አለው። ይሄ ብሎክ እንተስ እዚህ ጋር የሆነ አንግል ቴታል ሃይቱ ኤች ያክላል ማለት ነው። ሶ ይሄ አሁን እዚህ ጋር ያለው እዚህ ጋር ምንም አይነት ፍሪክሽንለስ ሰርፌስ ከሆነ እዚህ ጋር የሚኖረው መካኒካል ኢነርጂ እዚህ ጋር ልክ እዚህ ጋር ሲመጣ ያለው መካኒካል ኢነርጂ ፋይናል ጋር ዘሴም ነው የሚሆነው ማለት ነው። እንዴት ነው እንደዚህ ሊሆን የሚችለው ካላችሁ እዚህ ጋር በሚሆንበት ሰዓት ያለው መካኒካል ኢነርጂ ማለት ይኸውላችሁ ምን ማለት እንደሆነ ልንገራችሁ። ኢኒሻል መካኒካል ኢነርጂ ኢኩዋል ቱ ፋይናል መካኒካል ኢነርጂ። ኢኒሻል ላይ ኬኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኢነርጂ ኢኒሻል ኢኩዋል ቱ ፋይናል ኬኔቲክ ኢነርጂ ፕላስ ፋይናል ፖቴንሻል ኢነርጂ አይደለ? እዚህ ላይ ይሄ ኦብጀክት አሁን ቆሞ ነው ያለው። እዚህ ላይ ቆሞ ነው ያለው። ያ ማለት ኬኔቲክ ኢነርጂ የለውም ማለት ነው። ኦኬ ምን ብቻ ነው የሚኖረው? ፖቴንሻል ኢነርጂ ኢኒሻል ኢኩዋል ቱ እዚህ ጋር ደግሞ ሲመጣ ምን አይኖረውም? ፖቴንሻል ኢነርጂ አይኖረውም። ወደ ምንድን ነው የሚቀየር ማለት ኮምፕሊትሊ ወደ ኬኔቲክ ኢነርጂ ነው የሚቀየር ማለት። ስለዚህ ኬኔቲክ ኢነርጂ ፋይናል ይሆናል ማለት። ኦኬ ኢኒሻል ላይ ያለው ፖቴንሻል ኢነርጂ ማለት ኤምጂ ኤች ኢኩዋል ቱ
ፋይናል ላይ ያለው ማለት ነው 1/2 mv ስኩዌር። ምናልባት ስፒዱን ፈልጉ ከተባላችሁ እቺኛቷን ነው ካልኩሌት የምታደርጉ። ማሱ በማሱ ይጣፋላችኋል። ምን ይሆናል ማለት ነው v ስኩዌር ኢኳል ቱ 2gh ስኩዌር ሩት ውስጥ ታስገቡ v ኢኳል ቱ ስኩዌር ሩት ኦፍ 2gh ይሆናል ማለት ነው። በዚህ መልኩ ካልኩሌት ታደርጉ ትችላላችሁ። ምናልባት ደግሞ እዚች ፖይንት ላይ ያለውን ስፒዱን ፈልጉ ልትባሉ ትችላላችሁ። ግን እኛም እንደምናደርገው ቺን ፖይንት ሲንበላትና ከዚህ ወደዚህ ነው አይደል የመጣው። ሶ እንደምናደርገው ኢኒሻል ላይ ያለው መካኒካል ኤነርጂ ኢኳል ቱ ፋይናል ላይ ያለው መካኒካል ፋይናል እያልኩ ያለሁት ደግሞ ቺኛቷን ነው ማለት ነው። በዚህ ኬስ ኢኒሻል ላይ ያለው መካኒካል ኤነርጂ ማለት ፖቴንሻል ኤነርጂ ኢኒሻል ብቻ ነው ያለው። ግን እዚህኛው ላይ ፖይንት ሲ ላይ ያለው ግን ኬኔቲክ ኤነርጂ አት ፖይንት ሲ ፕላስ ፖቴንሻል ኤነርጂ አት ፖይንት ሲ ነው የሚሆነው ማለት ነው። ማለት ምንድነው የሚሆነው mgh equal to kinetic energy 1/2 mv square ኦኬ ፖይንት ሲ ላይ ያለችው v ነች ፕላስ ፖቴንሻል ኤነርጂ እዚህ ጋር ሲደርስ የብሎኩ mg ምንድነው የሚሆነው ይኸውላችሁ። አሁን ደግሞ ሃይቱ ምን ያክል ነው እዚህ ጋር h ኖት ብለው mg h ኖት ይሆናል ማለት ከዚህኛው h ጋር ዘሴም አይደለም h ኖት ይሆናል ማለት ነው። እሺ በዚህ መንገድ ነው የምንሰራው ማለት ነው። ሶ conservation of mechanical energy ምንድነው የሚለው ስንል the law of conservation of mechanical energy states that in the absence of dissipative force like a resistance and a friction the total mechanical energy of an object or system of an object remains unchanged አይለወጥም ማለት ነው። መካኒካል ኤነርጂውን የሚያጠፋብን ሌላ ኤነርጂ ከሌለ ኢኒሻል ላይ ያለው ኤነርጂ ፋይናል ላይ ካለው ኤነርጂ ጋር ምንድነው የሚሆነው ማለት ነው ዘ ሴም ነው የሚሆነው ማለት ነው። ያ ማለት መካኒካል ኤነርጂ ምንድነው ኮንስታንት ነው። ኢኒሻል ላይ ያለው ከፋይናል ካለው ጋር ዘ ሴም ነው የሚሆነው ማለት ነው። ሌላ አንድ ኤግዛምፕል ልጨምርላችሁ። ሁለተኛው ኤግዛምፕል ብዬ ያሰብኩት ምንድነው ፔንዱለም እንውሰድ እስኪ። የሆነች ኳስ እዚህ ጋር ተንጠልጥላ ያለች ብለን እንስብና ወደዚህ አመጣዋት። ይኸው እዚህ ጋር አመጣውና ለቀቅ። እዚህ ጋር ነበረች ለቀቋት። ከዛ እንዴት ነው የምታደርገው? እዚህ የሆነ ቦታ ደግሞ ትደርስና ትመለሳለች። ከዛ ወደዚህ ትሄዳለች። ከዛ ወደዚህ ነው። አሁን ምንም አይነት ሬዚስተንስ የለም ብለን ነው የምናስበው። ሶ እቺ ፖይንት ኤ ቺኛቷ ጋር ፖይንት ቢ ልበላት፣ እቺን ፖይንት ሲ ቺኛቷ ደግሞ ፖይንት ዲ ልበል። ፖይንት ኤ ላይ ያለው መካኒካል ኤነርጂ ፖይንት ቢ ላይ ካለው መካኒካል ኤነርጂ፣ ፖይንት ሲ ጋር ካለው መካኒካል ኤነርጂ፣ ፖይንት ዲ ጋር ካለው መካኒካል ኤነርጂ ጋር ዘ ሴም ነው። ያ ማለት መካኒካል ኤነርጂ አት ፖይንት ኤ ኢኳል ቱ መካኒካል ኤነርጂ አት ፖይንት ቢ ኢኳል ቱ መካኒካል ኤነርጂ at point C equal to mechanical energy at point D ነው የሚሆነው ማለት። mechanical energy at point A ላይ ያለው ምንድነው? ምን ብቻ ነው የሚሆነው እዚህ ጋር አሁን ይኸውና ተስቦ እዚህ ጋር ያለው ወደዚህ ያለፈ አይደለም፣ እዚህ ጋር ያለው ቆሞ ነው ያለው። ፖቴንሻል ኤነርጂ ብቻ ነው የሚኖረው ማለት ነው። እንደምታዩት እዚህ ጋር የሆነ ሃይት ይኖረዋል ማለት ነው ይኸውና h። ስለዚህ አሁን ፖይንት ኤ ላይ ምን ብቻ ነው የሚኖረን ማለት ነው? ፖቴንሻል ኤነርጂ ብቻ ነው የሚኖረን ማለት ነው። ፖቴንሻል ኢነርጂ አት ፖይንት ኤ ላይ ያለው ቢ ላይ ፖይንት ቢ ላይ ደግሞ ስንመጣ ፖቴንሻል ኢነርጂ አት ፖይንት ቢ ፕላስ ኬኔቲክ ኢነርጂ አት ፖይንት ቢ ይሆንልናል። ኢኳል ቱ ሲ ላይ ደግሞ ሲመጣ ሀይቱ ምንድነው ወደ ዜሮ ይመጣል። ከዛ ምን ብቻ የሚኖረው ኬኔቲክ ኢነርጂ ይቀየራል ማለት ነው ሁሉም ኢነርጂ። ስለዚህ ኬኔቲክ ኢነርጂ at point C equal to potential energy at point D ይሆናል ማለት ነው። እዚህ ጋር ደግሞ ምንም እንቅስቃሴ ስለሌለው ወደዚህ የሚመለስበት ቦታ ስለሆነ እዚህ ጋር ፖቴንሻል ኤነርጂ ብቻ ነው የሚኖረው ማለት ነው። ስለዚህ አሁን ይሄና ይሄኛው እንዴት እኩል ሆነ ልትሉ ትችላላችሁ። እዚህ ጋር ያለ ሌት እቺን ፖይንት ኤች ኤ ልበላት፣ እዚህ ጋር ደግሞ ኤች ቢ ልበል። ስለዚህ at point A ላይ ያለው መካኒካል ኤነርጂ mg ኤች ኤ ይሆናል። at point B ያለው mg ኤች ቢ ይሆናል ማለት ነው። ፕላስ 1/2 m v ስኩዌር ይሆናል ማለት ነው። እቺ v የት ጋር ያለችው ነች? እዚህ ጋር ያለችው ነው። እዚህ ጋር ያለችው v እና እዚህ ጋር ያለችው v አንድ አይደለም ወቁ። v b ልበላት። ከዛስ እኩልና አት ፖይንት ሲ ያለው ኬኔቲክ ኤነርጂ ማለት 1/2 mv ስኩዌር ይሆናል ማለት። እቺ v ደግሞ ምንድነች? ፖይንት ሲ ላይ ያለች ነው ማለት። ከዛስ mg hb ይሆናል ማለት hd ይሆናል ማለት ነው እዚህ ጋር ደግሞ። ስለዚህ በዚህ መልኩ ነው የምትሰሩት ማለት ነው። ሎ ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ምንድነው የሚለን? መካኒካል ኤነርጂያችንን ዲሲፔት የሚያደርግ ሌላ ኤነርጂ ከሌለ ላይክ ኤር ሬዚስታንስ ፍሪክሽን ከሌለ መካኒካል ኤነርጂ ምንድነው ሁሉ ጊዜ ኮንስታንት ነው ማለት ነው። ኢኒሻል እና ፋይናሉ ዘ ሴም ነው ማለት ነው። ይሄን እንደዚህ ከያዝን ኤግዛምፕል አለ፣ ኤግዛምፕል እንሰራለን። ኤግዛምፕል 1 a 10 kg block is released from rest at the top of a smooth inclined plane 10 meter length ስንት ነው? 10 ሜትር as shown in figure 4.48 ይሄ ነው ፊገሩ። find the speed of the block as it reaches the bottom of the inclined plane እዚህ ጋር ሲደርስ ያለው ማለት አሁን ይሄ ፍሪክሽንለስ ነው ብለን እናስብ። እዚህ ጋር ሲሆን እዚህ ጋር አሁን እያለ ኢኒሻል ቦታው ነው ብለን እንስብ፣ ወይም ፖይንት ኤ ብለን ማሰምቻ ወይ እቺን ፖይንት ቢ ወይም እቺ ኢኒሻል ፖይንት ነች፣ እቺ ደግሞ ፋይናል ፖይንት ነች ብለን እንስብ። አሁን ምንም ፍሪክሽን ከሌለ
መካኒካል ኢነርጂ ኢኒሻል ኢኳል ቱ መካኒካል ኢነርጂ ፋይናል ነው። መጀመሪያ እዚህ ላይ ያለ ምን ብቻ ነው የሚኖረው? አሁን ብሎክ እዚህ ጋር ቆሞ ነው ያለው ኢኒሻሊ አትሬስት ነው። ስለዚህ እዚህ ጋር ፖቴንሻል ኤነርጂ ብቻ ነው የሚኖረው። ስለዚህ ኬኔቲክ ኤነርጂ ዜሮ ነው ማለት ነው እዚህ ጋር ላይ። ያ ማለት ሙሉ እንትኑን ላስቀመጠው ካልኩኝ ኬኔቲክ ኢነርጂ ኢኒሻል ፕላስ ፖቴንሻል ኤነርጂ ኢኒሻል ኢኳል ቱ ኬኔቲክ ኤነርጂ ፋይናል ፕላስ ፖቴንሻል ኤነርጂ ፋይናል ነው። ግን እንደዚህ እያደረጋችሁ ማስቀመጥ አይጠበቅባችሁም። በቃ እዚህ ጋር እንቅስቃሴ ላይ ካልሆነ መጀመሪያ ያለው ፖቴንሻል ኤነርጂ ብቻ ነው ማለት ነው። እቺ ትጠፋለች። ስለዚህ ኢኒሻል ፖቴንሻል ኤነርጂ ማለት ደግሞ ኤምጂ ኤች ነው ኢኳል ቱ ልክ እዚህ ጋር ሲመጣ ደግሞ ሃይቱ ኮምፕሊትሊ ዜሮ ስለሚሆን ፋይናል ፖቴንሻል ኤነርጂው ዜሮ ነው። ፋይናል ኪኔቲክ ኤነርጂ ነው የሚኖረው። ያ ማለት ደግሞ 1/2 ኤምቪ ስኩዌር ይሆናል ማለት ነው። አሁን ኤምን በኤም ሳጠፋ ቪ ስኩዌር ኢኳል ቱ 2ጂ ኤች ይሆናል ማለት ነው። ከዛስ ቪ ማለት ስኩዌር ሩት ኦፍ 2ጂ ኤች። ኦኬ አሁን ኤችን ካልኩሌት ማድረግ ይጠበቅብናል። ኤች አልተሰጠንም። ሌንግዙ የተባልኩት ይሄኛው ነው ቁመቱን ነው። ስለዚህ ምን መጠቀም እችላለሁ? ሳይን መጠቀም እችላለሁ። ይሄ ኦፖዚት ላይ ስላለ ሳይን 30 ዲግሪ ማለት ኤች ኦቨር ሌንግዝ ነው አይደል የሚሆነው? ሃይፖቴነሱ ሌንግዝ ስለሆነ ኤች ማለት ሌንግዝ ታይምስ ሳይን 30 ዲግሪ ነው። ስለዚህ ሌንግዙ ማለት 10 ነው። ኦኬ ታይምስ ሳይን 30 ማለት ደግሞ 1/2 እዛ በሜትር ነው የምናስቀምጠው። ምን ይሆናል ማለት ነው? 5 ሜትር። ስለዚህ ስኩዌር ሩት ኦፍ 2 ታይምስ ጂን ቴን ልውሰድ ታይምስ ይሄ ደግሞ 5 ከዛ ምን ይሆናል? ስኩዌር ሩት ኦፍ 100 ነው የሚመጣው። ይሄንን ካልኩሌት ስታደርጉ ስኩዌር ሩት ኦፍ 100 ይመጣል። ያ ማለት ደግሞ 10። የስፒድ ዩኒት ደግሞ ምንድነው? ሜትር ፐር ሰከንድ። ትክክለኛ አካሄድ ትክክለኛ ፎርሙላ መጠቀም ከሆነ ዩኒቱ መጨረሻ ላይ ማስቀመጥ እንችላለን ማለት ነው፣ የሆነ ውስብስብ ነገር ለመቀነስ። ስለዚህ 10 ሜትር ፐር ሰከንድ ሆነ ማለት ነው። አሁን ደግሞ ፍሪክሽን አለ። ፍሪክሽን ካለ እዚህ ጋር ያለው መካኒካል ኤነርጂ እዚህ ጋር ካለው መካኒካል ኤነርጂ ጋር ዘሴም አይደለም የሚሆነው ማለት ነው። ይሄ ብሎክ ተንሸራቶ መቶ እዚህ ጋር ሲመጣ ያለው መካኒካል ኤነርጂ እና እዚህ ጋር ያለው አንድ አይደለም። ኤነርጂ ግን ስቲል ምንድነው? ኮንዘርቭድ ነው። ኤነርጂ ምን ብለናል? አይፈጠርም፣ አይጠፋም። ከአንድ ፎርም ወደ አንድ ፎርም ይቀየራል እንጂ ብለን አይደለም። ይሄ ብሎክ ወደታች በሚመጣበት ሰዓት ፍሪክሽን ወዴት ነው የሚኖረው? ወደ ላይ ነው አይደለም? ፍሪክሽን ፎርሱ ያ ማለት ኬኔቲክ ፍሪክሽን ፎርስ ማለት ነው። ስለዚህ ይሄ ብሎክ ወደታች ሲመጣ እዚህ ጋር ስቶር አድርጎት የነበረው ፖቴንሻል ኤነርጂ አንደኛ ወደ ምን ይቀየራል? ወደ ኬኔቲክ ኤነርጂ ይቀየራል። ሁለተኛ ደግሞ በዚህኛው ኬኔቲክ ፍሪክሽን አማካኝነት ወይም ደግሞ እዚህ ጋር ባለው ፍሪክሽን ፎርስ አማካኝነት ኤነርጂ ሉዝ ያደርጋል ማለት ነው። ስለዚህ አሁን እዚህ ጋር ያለ አሁን ደግሞ ምንድነው ማለት የምንችለው? ኤነርጂ ኮንዘርቭድ ነው። ሁሉ ጊዜ ልብ በሉ። ኤነርጂ ምንድነው? ኮንዘርቭድ ነው። ኢኒሻል ላይ ያለው ፋይናል ላይ ካለው ኤነርጂ ጋር ኢኒሻል ኢነርጂ ኢኳል ቱ ፋይናል ኢነርጂ ማድረግ እንችላለን ማለት ነው። ኢኒሻል ላይ ያለው ኤነርጂ ፖቴንሻል ኤነርጂ ብቻ ነው። ሶ ፖቴንሻል ኤነርጂ ኢኳል ቱ ፋይናል ላይ ያለው ደግሞ ኬኔቲክ ኤነርጂ ፕላስ በምን አማካኝነት ሉዝ የሚያደርገው በፍሪክሽን አማካኝነት ሉዝ የሚያደርገው ኤነርጂ ደግሞ አለ። እሱን ደግሞ ምንድነው የምናደርጉ ብያችኋለሁ። ማግኒቱዱን ነው የምትወስዱት። በፍሪክሽን አማካኝነት ሉዝ የሚያደርገው ኤነርጂ ደግሞ ወርክ ደን ዲዩ ቱ ፍሪክሽን ይሆናል ማለት ነው። አያችሁ ለምንድን ነው እዚህ ጋር እንደዚህ ያረኳት ነገራችኋለሁ ባለፈው። ወርክ ደን ባይ ፍሪክሽን ኔጌቲቭ ስለምትመጣ ነው። ይኸውላችሁ ወርክ ደን ባይ ፍሪክሽን ማለት ፍሪክሽን ፎርስ፣ ያ ፍሪክሽን ፎርስ ምንድነው? ኬኔቲክ ፍሪክሽን ፎርስ ነው። በዚህ ጊዜ ታይምስ ኤል ይሆናል ማለት ሌንግዙ ዲስታንሱ ኤል ነው። ኦኬ ታይምስ ኮስ ቴታ። አሁን ብሎክ ወደዚህ እየሄደ ነው። ፎርሱ ግን ወዴት ነው? ወደዛ አንቲ ፓራላል ናቸው። 180 ይሆናል ማለት ያ ማለት ማይነስ ኤፍኬ ታይምስ ኤል ይሆናል። ኦኬ እቺኛቷ ምን ማለት ነች? ማይነስ ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኤምጂ ኮስ ቴታ ወይም ደግሞ እቺኛቷ ማለት ልብ እንድትሉ ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው። የዚህ ብሎክ ኖርማል ፎርስ ደግሞ እንደዚህ ነው አይደለም? ይሄ ማለት እኮ ኢንክላይንድ ፕሌን ላይ ካለ ከምን ጋር እኩል ነው ብያቸዋለሁ? ከኤምጂ ኮስ ቴታ ጋር እኩል ነው። እንደዚህ አድርጋችሁ ድሮ ማድረግ ትችላላችሁ። ስለዚህ ታይምስ ኤል ሆነ ማለት ነው። ኮስ ቴታ ምንድነው ነው? ማይነስ 1 ነው የሚመጣው ምክንያቱም ቴታ 180 ዲግሪ ስለሆነ ማለት ነው። አያችሁ እንደዚህ ያደረኩኝ ማለት ነው። ከዛስ የማገኘውን ቫልዩ ማግኒቱድ ውስጥ ማስገባት አለብኝ ማለት ነው። ኦኬ እስኪ አሁን እንይ እንግዲህ ማይነስ 0.2 ኦኬ ታይምስ ጂ ማለት ማሱ ስንት ነው? ማሱ 10 ነው። ኦኬ ጂም 10 ነው። ኮስ 30 ዲግሪ ታይምስ ኤል ስንት ነው? 100 ነው። ኤልም 10 ነው። ከዛ በኋላ ይሄኛው ቫልዩ ስንት ነው የሚሆንላችሁ? ማይነስ 0.2 ታይምስ 10 ታይምስ 10 ታይምስ 10 1000 ይሆናል። ኦኬ 1000 ሲባዛ ኮስ 30 ማለት ደግሞ 0.866 ነው። ከዛ በኋላ ይሄንን ካልኩሌት በምታደርጉበት ሰዓት ማይነስ 173.2 ጁል ታገኛላችሁ ማለት ነው። እችኛቷን አጠጋግተን እንውሰዳት። ማይነስ
173 ጁል እናደርገው። ኦኬ ከዛ ፖቴንሻል ኤነርጂ ማለት mgh ነው ኢኳል ቱ kinetic ኤነርጂ ማለት 1/2 mv ስኩዌር ፕላስ 173 ይሆናል ማግኒቱዱን ስለመጠቀም ማለት ነው። mgh m ማለት 10 ነው ታይምስ g 10 ነው h ደግሞ 5 ነው ያገኘሁት። ኦኬ 1/2 ታይምስ 10 v ስኩዌር ፕላስ 173 ይሄ ማለት 500 ነው። እቺኛው ስትደመራ ወደዚህ ሳመጣት ማይነስ 173 እኩል ይሆናል 5 v ስኩዌር ይሆናል ማለት ነው። 500 ሲቀነስ 173 ማለት ደግሞ 327 ታገኛላችሁ ኢኳል ቱ 5 v ስኩዌር ኦቨር 5 ስታረጉ v ስኩዌር ኢኳል ቱ 327ን ለ5 ማካፈል ነው 65.4 ታገኛላችሁ። ስኩዌር ሩት ውስጥ ማስገባት ነው። v ኢኳል ቱ 8.08 ሜትር ፐር ሰከንድ ታገኛላችሁ ማለት ነው። መጽሐፋችሁ ላይ 8 ሜትር ፐር ሰከንድ ነው የሚያደርገው ጂን 9.8 ምናምን ስለሚጠቀም ነው እንደዛ የሚመጣበት። በዚህ መስራት ትችላላችሁ ማለት ነው። ሶስተኛውን ኤግዛምፕል ደግሞ እንሰራለን። a 2 kilogram block sliding over a smooth horizontal surface with a constant speed of 8 meter per second hits a horizontal spring whose one end is fixed as shown in the figure. ፊገሩ ይሄኛው ነው። if the maximum compression of the spring just before the block come to rest is 20 centimeter. what is the spring constant of the spring ነው የሚለን። አሁን ይሄኛው እንደምታዩት እዚህ ጋር ብሎክ አለ የሚታያችሁ 2 ኪሎ ግራም የሚመዝን ነው። በምን ስፒድ ነው እየሄደ ያለው? በ8 ሜትር ፐር ሰከንድ እየሄደ ነው። መጥቶ እዚህ ጋር ነው የሚጋጭ። እዚህ ጋር ሲጋጭ ይሄን ነገር ኮምፕረስ ያደርገዋል። ያው ወደዚህ እንደዚህ ኮምፕረስ ያደርገዋል። ኮምፕረስ የተደረገው ከዚህ እስከዚህ ያለችው ነች። ምን ያክል ነች? እሷ ደግሞ 20 ሴንቲሜትር ያ ማለት 0.2 ሜትር ማለት ነው። ስለዚህ አሁን እዚህ ጋር ፍሪክሽን ለስ ነው። ኢኒሻል ላይ ያለው መካኒካል ኤነርጂ ፋይናል ላይ ያለው መካኒካል ኤነርጂ ጋር ዘሴም ነው። ኢኒሻል ላይ ያለው መካኒካል ኤነርጂ ማለት ነው ኪኔቲክ ኤነርጂ ነው አይደለም? ያ ማለት 1/2 mv ስኩዌር ማለት ነው ኢኳል ቱ እዚህ ጋር ያለው ፖቴንሻል ኤነርጂ ደግሞ ኢላስቲክ ፖቴንሻል ኤነርጂ ነው። ያ ደግሞ ማለት 1/2 kx ስኩዌር ማለት ነው። እዚህ ጋር መጥቶ ከገጨው ኮምፕረስ ካደረገው በኋላ እዚህ ስፕሪንግ ላይ ስቶር የሚደረገው ማለት ነው። ሶ ምንድነው የምናደርገው? አሁን 1/2 በ1/2 ማጣፋት ትችላላችሁ። ከዛስ mv ስኩዌር ኢኳል ቱ kx ስኩዌር የተጠየቅነው እቺኛቷን ስፕሪንግ ኮንስታንቷን ነው። ስለዚህ k ኢኳል ቱ mv ስኩዌር ኦቨር x ስኩዌር ይሆናል ማለት ነው። m ማለት 2 ኪሎ ግራም ነው 2 ታይምስ v ማለት ደግሞ 8 ስኩዌር ሲደረግ 64 ኦቨር x ስኩዌር ሲደረግ ደግሞ x ማለት ወደ ሜትር ስንቀይረው 0.2 ስኩዌር ሲደረግ 0.04 ይሆናል ማለት ነው። ይሄንን አስተካክላችሁ መጻፍ ትችላላችሁ። 2 ታይምስ 64 ኦቨር 4 ታይምስ 10 raised to -2 ማድረግ ትችላላችሁ። በ4 1 በ4 16 ሲባዛ ወደ 32 ኦቨር 10 raised to -2 ነው። ይሄ ወደ ላይ ሲሄድ ደግሞ 3200 ኒውተን ፐር ሜትር ይሆናል ማለት ነው። ወይም ደግሞ እዚህ ጋር ያለውን ስቴፕ ማትፈልጉ ከሆነ እዚህ ጋር ባለው ሜድ የምትፈልጉ ከሆነ ምንም ታረጉት 128 ሲካፈል 0.04 አይደለም? ይሄኛው ወደ ቁጥር ለመቀየር 100ኛ አርጋችሁ ማባዛት እኮ ነው። ያ ማለት 128 00 ኦቨር 4 ይሆናል ማለት ነው። 128ን ለ4 ስታካፍሉት 32 ነው የምታገኙት። 32 20 እዚህ ጋር አለ። ይሄውን እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ምርጥ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አለ፣ እሱን እንሰራለን። as shown below an ideal mass less spring is compressed 1 meter by a force of 100 newton። አይዲያል ስፕሪንግ ነው። ያን ስፕሪንግ 1 ሜትር ኮምፕረስ ለማድረግ ይሄን ያክል ኒውተን ፎርስ ያስፈልገናል ነው። ያ ማለት ስፕሪንግ ኮንስታንቱን ማግኘት እንችላለን ማለት ነው። 1 ሜትር ያክል ኮምፕረስ ለማድረግ የሚያስወጣን ኃይል ምን ያክል ነው? ወይም ፎርስ 100 ኒውተን ነው። ያ ማለት 100 ኒውተን ፐር ሜትር ይሆናል ማለት ነው። ስፕሪንግ ኮንስታንታችን እዚህ ጋር አገኘ። this same spring is placed at the bottom of a frictionless inclined plane which makes an angle of theta equal to 30 degree with the horizontal. A 10 kilogram mass m is released from rest at the top of the incline and is brought to rest momentarily after compressing the spring 2 meter. Through what distance does the mass slide before coming to rest ይለናል። ይሄንን ጥያቄ
እንሰራዋለን። እንግዲህ እችኛቷ ምንድነው ምን ካልኩሌት ለማድረግ የተጠቀምንበት ስፕሪንግ ኮንስታንት k ኒውተን ፐር ሜትር 1 ሜትር ያክል አንድን ስፕሪንግ ኮምፕረስ ለማድረግ 100 ኒውተን ነው የሚያስወጣን እየተባለ ነው። ስለዚህ ይሄኛው ነገር ሲለቀቅ ኮምፕረስ አድርጎት እንዲህ ይመጣል ብለን እንስብ። ብሎኩ እዚህ ጋር መጣ ብለን እንስብ። እንግዲህ ማስ ኤም የት ጋር ነበር በፊት? ስፕሪንጉ እዚህ ጋር ነበር ብለን እንስብ። ወደዚህ መጣውን ኮምፕረስድ ተደርጎ ስለዚህ በዚህ መካከል ያለው ምን ያክል ነው? 2 ሜትር ነው ማለት ነው። ከየት ነው የተነሳው? ከዚህ ነው የተነሳው ብሎካችን። አንግል ምን ያክል አለው? 30 ዲግሪ። አሁን እንግዲህ ማወቅ ያለባችሁ ይሄ ነገር ፍሪክሽንለስ ነው። ምንም ኮኤፊሺየንት ኦፍ ፍሪክሽን አልሰጠንም ወይም ደግሞ ፍሪክሽን አለው ብሎም አልተሰጠንም። ስለዚህ ፍሪክሽንለስ አድርገን ነው አስበው። ኢኒሻል መካኒካል ኤነርጂ ፋይናል መካኒካል ኤነርጂ ጋር ዘ ሴም ነው። ኢኒሻል ላይ ያለው ፖቴንሻል ኤነርጂ ነው። ያ ማለት mgh ማለት ነው። mgh ማለት ደግሞ ከዚህ እስከዚህ ያለው ማለት ነው። ይሄ ደግሞ አልተሰጠንም። ኦኬ mgh እዚህ ጋር ሲደርስ የሚኖረው ፋይናል መካኒካል ኤነርጂ ደግሞ ምን ብቻ ነው ማለት ነው? ስፕሪንጉ ላይ ስቶርድ የሚሆነው አይደለም፣ ቆሟል። እዚህ ጋር አሁን ስቶርድ አድርጎ ቆሟል። ስለዚህ 1/2 kx² ነው ማለት ነው። የተጠየቅነው አሁን ምንድነው? ምን ያክል ዲስታንስ ነው የሄደው ከዚህ እዚህ ጋር ኮምፕረስ አድርጎ እስኪቆም ያለው ማለት ነው። እንደምታዩት ይሄኛው እቺ ዲስታንስ ነው የተጠየቀው። ከየት እስከ የት ያለችው? ከዚህ አይደለም፣ ልብ በሉ፣ ከዚህ እስከዚህ ያለው ማለት ነው። የተጠየቅኩት ይሄንን ነው። ይሄ እንዴት አድርገን ነው የምናገኘው ነው። እዚህ ጋር አሁን ልብ ማለት ያለባችሁ እዚህ ጋር ያለው ፖቴንሻል ኢነርጂ mgh ነው ብለን አይደለም። ነገር ግን ምን ማድረግ እንችላለን እኛ ከፈለግን? ይሄ ፍሪክሽንለስ ነው። ወደዚህ ምን አለን? ፎርስ ኦፍ ግራቪቲ አለ። ስለዚህ እዚህ ጋር ያለው መካኒካል ኢነርጂ ከምን ጋር እኩል ነው ማለት ነው? እዚህ ጋር ሲደርስ በፎርስ ኦፍ ግራቪቲ የሚወጣው ኢነርጂ ጋር ዘ ሴም ነው የሚሆነው ማለት ወደዚህ ሲመጣ። ያ ማለት mgh ከምን ጋር እኩል ነው ማለት ነው? ከወርክ ደን ባይ ግራቪቲ ጋር ዘ ሴም ነው ማለት ነው። ስለዚህ አሁን እኛ የሚጠበቅብን ምንድን ነው? ወርክ ደን ባይ ግራቪቲን ካልኩሌት ማድረግ ነው። ወርክ ደን ባይ ግራቪቲ ኢኳል ቱ ፎርስ ኦፍ ግራቪቲ ታይምስ ዲስታንስ ነው የሚሆነው። የትኛው ዲስታንስ? ይሄን ያክል አይደል የመጣው እንደምታዩት፣ ያ ከዛ ኮስ ቴታ ነው። አሁን እዩ የፎርስ ኦፍ ግራቪቲው እና ይሄ የሚሄድበት ዲስታንስ ዘ ሴም ነው አይደል? ያ ማለት 0 ዲግሪ ነው። ኮስ 0 ማለት 1 ነው ማለት ነው። ስለዚህ ፎርስ ኦፍ ግራቪቲ ማለትስ እዚህ ጋር ምንድን ነው? mg ሳይን ቴታ ነው ታይምስ ዲ ያደርጋለሁ ማለት ነው። እንዴት ነው? ይሄን ነገር ባለፈው አሳይቻችኋለሁ። የሆነ ብሎክ እዚህ ጋር ቢኖር ፎርስ ኦፍ ግራቪቲው ወደዚህ ነው፣ ኖርማል ፎርሱ ወደዚህ ነው፣ ወደዚህ ደግሞ mg ኮስ ቴታ አለ፣ እዚህ ጋር ደግሞ mg ሳይን ቴታ አለ ብለን አይተናል አይደለ? ሶ ፍሪክሽን ደግሞ ኦብጀክቱ ከሚሄድበት ተቃራኒ ነው የምታደርጉት፣ ምንም ችግር የለውም። ስለዚህ ይሄኛው ፎርስ ኦፍ ግራቪቲ ነው የሚገልጸው ማለት ነው። ይሄው እዚህ ጋር አስቀመጥኩላችሁ። ስለዚህ ምን ማድረግ እንችላለን ማለት ነው? mg ሳይን ቴታ ታይምስ ዲ ኢኩል ቱ 1/2 kx² እናደርጋለን ማለት ነው። ማሱ ማለት ቴን ነው። ኦኬ ታይምስ ጂም ቴን ልውሰድ ታይምስ ሳይን 30 ዲግሪ ታይምስ ዲ ኢኩል ቱ 1/2 ታይምስ 100 ታይምስ 2 ሜትር ስኩዌር ሲደረግ 4 ነው የሚሆነው ማለት ነው። ከዛ ይሄ 100 ሲባዛ ሳይን 30 ማለት 1/2 ስለሆነ ወይም 0.5 ስለሆነ 50 እናገኛለን ማለት ነው። 50 ሲባዛ ዲ ኢኩል ቱ ይሄ ደግሞ ማለት 400 ሲካፈል 200 ይሆናል ማለት ዲ ኢኩል ቱ 200 ሲካፈል 50 ይሆናል። ያ ማለት 4 ሜትር እናገኛለን ማለት ነው። በቃ በዚህ መልኩ መስራት ትችላላችሁ ማለት ነው። መጽሐፋችሁ ላይ ኤክሰርሳይዝ 4.5 አራተኛው ጥያቄ አሪፍ ስለሆነች እሷን ጥያቄ ሰራላችኋለሁ። ሌላውን ደግሞ እናንተ መስራት ትችላላችሁ ማለት ነው። በዚህ ጥያቄ ስር ኤ እና ቢ ብሉ የሚጠይቀን አለ። ኤ ላይ ቢ ላይ ለሁለቱ ነው የምንሰራው ማለት ነው። መጀመሪያ የኤን እንስራው እስኪ። ምንድነው የሚለን? ኤ 5 ኪሎ ግራም ብሎክ is set into motion up an inclined plane shown ፊገሩ እዚህ ጋር አላችሁ with initial velocity 10 ሜትር per second መጻፋችሁ ላይ እዚህ ጋር ደግሞ ምን ያደርጋል? 2 ሜትር per second ያደርጋል። ትክክለኛ ይሄንን ወስዳችሁ ተጠቀሙ። how far up along the plane does the block go before coming to rest assuming a no friction between the block and the surface of the inclined plane? አሁን በብሎኩና በሰርፌሱ መካከል
ፍሪክሽን የለም እየተባልኩ ነው። ኦኬ እንደዛ ከሆነ እዚህ ጋር ኢኒሻል ስፒድ ካለው እዚህ ጋር ምን አለ ማለት ነው መካኒካል ኢነርጂ አለኝ። ኢኒሻል መካኒካል ኢነርጂው እዚህ ጋር ካለው ፋይናል መካኒካል ኢነርጂ ጋር ዘሴም ነው የሚሆነው ማለት ነው። ያ ማለት ኢኒሻል መካኒካል ኢነርጂ ኢኳል ቱ ፋይናል መካኒካል ኢነርጂ ነው። እዚህ ጋር ብዙ ጊዜ አንድ መጠንቀቅ ያለባቸው ነገር ምንድነው ቢፎር ካሚንግ ቱ ሬስት አሲዩሚንግ የሚለን ቢፎር ካሚንግ ቱ ሬስት ሲለን ሬስት እስኪሆንበት እስከሚቆምበት ድረስ ብቻ ነው የምንሄደው ማለት ነው። ከቆመ በኋላ እስኪመለስ አንጠብቀው እንጂ አይ እዚህ ጋርም ሊሆን ይችላል እኮ እዚህ ጋርም ሊሆን ይችላል የሚቆመው እዚህ ጋርም ሊሆን ይችላል ብለን አይደለም የምንሄደው። አሲዩም ማድረግ ያለባችሁ ብሎኩ ሄዶ እስከሚቆምበት ያለው ማለት ነው። ቆሙ ግን ዝም አይልም አይደል? በግራቪቲ አማካኝ ወደ ኋላ ይመለሳል። ስለዚህ እኛ የምናስበው እስከሚቆምበት ድረስ ነው ማለት ነው። እስከ ጫፉ ድረስ ሊቆምበት እስከሚችለው ጫፍ ድረስ ነው ማሰብ ያለብን ማለት ነው። ስለዚህ ኢኒሻል ላይ ምን አለን? 1/2 mv² አለን። ፋይናል ላይ ደግሞ mgh አለን ማለት ነው። ከዛ በኋላ m በm ሲጠፋ 1/2 v² ኢኳል ቱ gh ይሆናል ማለት ነው። h ማለት v² ኦቨር 2g እናደርጋለን። ኦኬ v ማለት ስንት ነው? 10 አይደል? 10 ስኩዌር ሲደረግ 100 ነው የሚሆነው ኦቨር 20 ይሆናል ማለት ነው። 2 ታይምስ 10 ከዛ ሜትር ነው ዩኒቱ። ሶ ምን ይሆናል ማለት ነው? ይሄን ለዚህ ስታካፍሉ 5 ሜትር ታገኛላችሁ። ሃይቱ 5 ሜትር ነው። ከዛ ምን ያክል ዲስታንስ ነው ሄደው በቀላሉ ምን ማድረግ ትችላላችሁ? ሳይን 30 ዲግሪ ኢኳል ቱ ኦፖዚት ኦቨር ሃይፖቴነስ አይደል? ለየትኛቷን ዲስታንስ ዲ ልበላት ኦቨር ዲ። ስለዚህ ዲ ማለት ኤች ኦቨር ሳይን 30 ዲግሪ ይሆናል ማለት ነው። ሶ ኤች ማለት 5 ሜትር አግኝተናል። ሳይን 30 ማለት ደግሞ 0.5 ነው። 5 ሜትር ሲካፈል 0.5 ማለት ደግሞ 10 ነው የምናገኘው ማለት ነው። ምን 10 ሜትር እናገኛለን። ይሄ ምን ያክል ሆነ ማለት ነው? 10 ሜትር ሆነ ማለት ነው። በዚህ መልኩ መስራት ትችላላችሁ። ምንድነው ከእናንተ የሚጠበቀው? ፕራክቲስ አድርጋችሁ እንዴት አድርጌ ነው መስራት የምችለው የሚለውን ነገር ማወቅ ነው ከእናንተ የሚጠበቅ። ቢ ላይ ደግሞ ስንመጣ ፍሪክሽን አለው ያለን ነው። ምክንያቱም ኮኤፊሽንት ኦፍ ፍሪክሽን ሰጥቶናል። ይሄ ብሎ ከዚህ ወደዚህ እየመጣ ነው። ኦኬ ፍሪክሽን አለ፣ ፍሪክሽን ፎርስ አለ፣ ፍሪክሽን ፎርስ አለ። የፍሪክሽን ፎርስ ግን ምን አይነት ነው? ካይኔቲክ ፍሪክሽን ፎርስ ነው። ሶ እዚህ ጋር ያለው ኢነርጂ ወደ ምን እንደሚተላው ብሎኩ ፖቴንሻል ኢነርጂ ይኖረዋል እዚህ ጋር ሲደርስ አት ዘ ሴም ታይም ደግሞ በዚህ ፍሪክሽን አማካኝነት ሉዝ የሚደረግ ኢነርጂም አለ ማለት ነው። ስለዚህ አሁን መካኒካል ኢነርጂ ኮንዘርቭድ አይደለም በዚህ ጊዜ ግን ምንድን እንላለን? ኢኒሻል ኢነርጂ ኢኳል ቱ ፋይናል ኢነርጂ ማድረግ እንችላለን። ኢኒሻል ላይ ያለው ኢነርጂ ምን አይነት ኢነርጂ ነው፣ ፋይናል ላይ ያለውስ የሚለውን ነገር ማወቅ ትችላላችሁ። አት ዘ ሴም ታይም ብዙ ጊዜ የሚገለጽ ምንድን ነው? ሰሜሽን ኦፍ ኢኒሻል ኢነርጂ ኢኳል ቱ ሰሜሽን ኦፍ ፋይናል ኢነርጂ ነው የሚደረገው። ኢኒሻል ላይ ያለው ማን ነው? ኪኔቲክ ኢነርጂ ነው። ያ ማለት 1/2 mv² ማለት ነው ኢኳል ቱ ወደዚህ ሲመጣ ደግሞ ፖቴንሻል ኢነርጂ አለ mgh። እቺ ግን ከቀደሙ ጋር እኩል ነው ማድረግ አትችልም። ምክንያቱም ፍሪክሽን ስላለው አሁን ብዙ አይደለም ወደዚህ የሚሄደው። ልብ በሉ ብዙ ወደ ላይ ስለማይሄድ ዲስታንሱም ሃይቱም ከቀደሙ ጋር ተመሳሳይ አይደለም። ለብቻ ነው ካልኩሌት ማድረግ ያለብን። ፕላስ ማግኒቱድ ኦፍ ወርክ ደን ባይ ፍሪክሽን እናደርጋለን ማለት ነው። እስኪ መጀመሪያ ላይ ይሄንን ካልኩሌት እናደርግ። 1/2 mv²። ይሄ ማለት 1/2 ማሱ 5 ነው። v ማለት 10 ስኩዌር ነው። ኢኳል ቱ ስንት ታገኛላችሁ? 250 ታገኛላችሁ። ሁለተኛው ደግሞ mgh። ይሄ ማለት ደግሞ 5 ታይምስ 10 ታይምስ ኤች አድርጌ ኤችን አሁን አላውቅም። ኦኬ ማግኒቱድ ኦፍ ወርክ ደን ባይ ፍሪክሽን ደግሞ ማለት ምን ማለት ነው? ማግኒቱድ ስለሆነ ፖዚቲቭ ነው የምወስደው። ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ታይምስ ኖርማል ፎርስ ታይምስ ዲ ነው የሚሆነው ማለት ነው። ይኸው ከዚህ ተነስቶ ወደዚህ አይደል መጣ ብለን እያሰብናለን። ዲስታንሱ ዲ ነው እንደምታዩት። ሃይቱ ማለት ደግሞ እቺ ነች። ኦኬ እዚህ ጋር ግን ምንድን ነበር የሚሆነው? ወርክ ደን ባይ ፍሪክሽን ማለት እኮ ፎርስ ኦፍ ፍሪክሽን ታይምስ ዲ ታይምስ ኮስ ቴታ ነው አይደል? የተቃራኒ አቅጣጫ ናቸው። ወደ ላይ ነው እየሄደ ያለው፣ እንትኑ ግን ወደታች ነው አይደለም? ፍሪክሽን ፎርስ ግን ወደታች ነው። አንግሉ 180 ነው። ማይነስ ነበር የሚሆነው ማለት ማግኒቱድ የተጠቀሙ ስለሆነ ፖዚቲቭ። ፎርስ ኦፍ ፍሪክሽን ማለት ደግሞ ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው። የዚህ ኖርማል ፎርስ ማለት ደግሞ ከምን ጋር እኩል ነው? ኤምጂ ኮስ ቴታ ጋር። ስለዚህ ምን አደርጋለሁ ማለት ነው? እቺኛቷ 0.25 ትሰጣኛለች ታይምስ ኤፍኤን ማለት ኤምጂ ኮስ 30 ዲግሪ ታይምስ ዲ ነው።
ሶ 0.25 ታይምስ ማሱ ማለት 5 ነው ታይምስ 10 ታይምስ ኮስ 30 ማለት ደግሞ 0.866 ነው ታይምስ ዲ። ይህንን ካልኩሌት በምታደርጉበት ጊዜ 10.8 ዲ ታገኛላችሁ ማለት ነው። አሁን እዚህ ጋር ኤች ነው፣ እዚህ ጋር ደግሞ ዲ ነው። እቺን ኤች ኢን ተርምስ ኦፍ ዲ መግለጽ እንችላለን። እንዴት አድርገን? ይኸው ሳይን 30 ዲግሪ ማለት ምን ማለት ነው? ኤች ኦቨር ዲ። ስለዚህ ከዚህ ላይ ኤች ማለት ምን ማለት ነው? ዲ ታይምስ ሳይን 30 ነው ማለት ነው። ስለዚህ 5 ታይምስ 10 ታይምስ ሳይን 30 ማለት 0.5 ነው ማለት 1 ኦቨር 2 ማለት ነው ታይምስ ዲ። ኤች ማለት 1 ኦቨር 2 ታይምስ ዲ ነው እንግዲህ። ከዛ በኋላ ይሄ ማለት እኮ 25 ታይምስ ዲ ያገኛችሁ ማለት ነው። አሁን ፋይናላይዝ ማድረግ ነው የሚቀረን። እንዴት አድርገን ነው ፋይናላይዝ የምናደርገው? ወደዚህ ነው የምንመጣው ማለት ነው። ካይኔቲክ ኢነርጂ ስንትን ያገኘነው? 250 ኦኬ ኢኳል ቱ ኤምጂኤች የሚለው ደግሞ ስንትን ያገኘነው? 25 ዲ ፕላስ ይሄ ደግሞ ማለት 10.8 ታይምስ ዲ። ከዛ በኋላ 250 እኩልናል 35.8 ዲ ይሆናል። ዲ ማለት 250 ሲካፈል 35.8 ይሄ ደግሞ ስትሰሩት 6.9 ሜትር ይመጣልናል ማለት ነው። በዚህ መንገድ ነው የምትሰሩት። ለዛሬ የነበረን ክላስ ይህንን ይመስላል። አመሰግናለሁ።